አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የዩቱብ ቤተሰቦች የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? አይ አልሐምዱሊላህ ነው ያለው እና የምታበረታቱኝ ሀሳብ መሰጡኝ ሰብስክራይብ ላይክ የምታደርጉልኝ ሁላችሁም ክበሩልኝ። ጀዛኩሙላህ ኸይረን። ጓደኞቼ ቤተሰቦቼ ሁላችሁ ከልብ ነው አመሰግናለሁ። እስኪ እንዴት ናችሁ? ስራ እንዴት ነው? እንዴት ይዛችኋል? ስራ አሪፍ ነው አይደል? አልሐምዱሊላህ። ኑ እንብላ። ምሳ እንበላችሁ ወይ ስራት እንብላ ማለት ነው። እዚህ ጋር ሩዝ አለ በስጋ እዛም ደግሞ ሂዳም በስጋ ነው። ይሄ ደግሞ ጅሩና ጅህ ማለት ነው፣ ወይም ሀብሀብ ሌላኛው አላውቀውም በኛ እና ከተከተፈ ሀብሀብና ሸማም ወይም ጅሩ በሁለት በብዙ ስም ነው የሚጠራው በየአካባቢው። እና እንብላ ነው። እዚህ ጋር ሰላጣ አለ። እራት እንብላ ወይም ምሳችን ነው። እኛ አንድ ላይ እራት ነው የምናደርገው። እና ቤተሰብ እንዴት ናችሁ? ስራ እንዴት ይዟቸዋል? ጤንነት ሁሉ ሰላም አልሐምዱሊላህ። እንብላ። ምንም ሀሳብ ጠፋብኝ። እሺ የምለው ነገር ጠፋብኝ ማለት ነው። ስሰራው ልቀርጽ ነበር፣ ነገር ግን አልተመቸኝም። ደግሞ ኩሽናው ሆነ እንትን አለ ነው፣ ትንሽ ደብዘዝ አለ ነው። በዛም ሆኜ ዝም አልኩት ማለት ነው። እሺ ቤተሰቦቼ እና ይሄን ይመስላል። አበረታቱኝ ማለት ነው። እንብላ ኑ፣ አብረን እንብላ፣ እንቅመስ። ምን ትላላችሁ? ኑ እንቅመስ። ረቢ እና ኑ እንብላ። ላፊያ ብለናል። እና ቤተሰቦች እስኪ እንበረታታ፣ ራሳችን አብረን እንደግ ማለት ነው። ማንም አይመጣልንም። አሁን ራስ በራሳችን ካላደግን ሌላ ሚያየልን የለም። እርስ በርሳችን ካላየን ማለት ነው። ደግሞ እስኪ በስደት ያውጣን አላህ፣ በሀገራችን የምናርፍበት ጊዜ ቅርብ አድርግልን። ቤተሰቦቼ ላይክ አድርጉ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። መልካም ጊዜ